እጅግ በጣም አስደንጋጭ ሰበር መረጃ ነው። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ እየተሰማ ይገኛል። አርቲስቱም እንግዲህ ለሕክምና ወደ ሆስፒታል በሄደበት ነው ህይወቱ ያለፈው። እጅግ በጣም አስደንጋጭና ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ደግሞ ለመላ ኢትዮጵያውያን መጽናናትን እመኛለሁኝ። ስላጋጠሙት ነገሮች ያገኘኋቸውን አዳዲስ መረጃዎች በድጋሚ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ። ልትደነግጡ ትችላላችሁ። እኔም በጣም እየደነገጥኩት እግዚአብሔር ነጻነት ወርቅነህ ታሞ እንደነበረ ሁላ አላውቅም። በዛሬው ቀን በሚያሳዝን ሁኔታ ህይወቱ ማለፍ ችሏል። ለወዳጆቹ ለቤተሰቦቹ መጽናናትን እንመኛለን። ይህንን ዜና ስሰማ እኔ በጣም ከልቤ ነው ያዘንኩት። እንግዲህ በበርካታ ፊልሞች ላይ ከእንደገና ደግሞ የቲቪ ሆስት በመሆን የምናውቀው ስፔሻሊ በቤተሰብ ጨዋታ ላይ የምናውቀው ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ይህንን ዜና ስሰማ የምር ልቤን የተሰበረው። ለመላው ቤተሰቦቹ፣ ለልጆቹ፣ ለባለቤቱ እንዲሁም የነፂ ወዳጆችና ተከታዮች ለሆናችሁት በአጠቃላይ መጽናናትን እመኝላችኋለሁ። እሺ ቤተሰቦች፣ አሁን ድንገት ቲክቶክ ለመጠቀም ስገባ ነው የሰማሁት አርቲስት ነጻነት ከዚህ ዓለም በሞት ተለይቷል። እኔ በግሌ በጣም ነበር የምወደውና ለምን እንደሆነ አላውቅም በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። እንግዲህ ለወዳጅ ለቤተሰቦቹ መጽናናት እንመኛለን። ያው ህይወት እንደዚህ ነች። እንግዲህ ማንም ሰው በምድር ላይ ዘላለም አይኖርም። በምድር እያለን የዘላለም ህይወታችንን የምናስተካክልበትን እውነት ማወቅ ነው እንግዲህ የሚበጀው ብዬ አምናለሁ። ጌታ ኢየሱስ እንግዲህ ያጽናናችሁ ቤተሰብ ወዳጆቹ። እኔ በጣም ነው ያዘንኩት፣ እውነት ለመናገር በጣም ነበር የምንወደው እኔም ባለቤቴ። ሆኗል እንግዲህ ምንም ማድረግ አይቻልም። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ እጅግ በጣም ያሳዝናል። በዚህ ሰዓት እጅግ በጣም የምንወደው የምናከብረው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። እጅግ በጣም ያሳዝናል። እንግዲህ አርቲስቱ እስከዛሬ ድረስ እጅግ በጣም የምንወዳቸውን ፕሮግራሞችና ፊልሞች እየዘጋጀ ለኛ ሲያቀርብልን እንደቆየ ይታወቃል። በዚህ ሰዓት እንግዲህ እጅግ በጣም በሚያሳዝን ሁኔታ ከዚህ ዓለም በሞት መለየቱ እየተነገረ ይገኛል። ለአድናቂዎቹና ለቤተሰቦቹ መጽናናትን እመኛለሁ። ሰበር ዜና መጥቷል። ደስታውን አጣጥሞ ሳይጨርስ አርቲስት ነጻነት ወርቅነህ በድንገት ህይወቱ አልፏል። ጉዳዩ ደግሞ እንዲህ ነው። ከ2 ሳምንታት በፊት አልቲማ ሪል ስቴት የብራንድ አምባሳደር አድርጎ መርጦት ነበር። ታዲያ ነጻነት ወርቅነህም ስራውን በብቃትና በትጋት ለመስራት የሚሯሯጡበት ጊዜ ላይ ነበር። በድንገት ግን የ2 ሳምንታቱ ደስታ በድንገተኛ ስንብት ተለውጧል። ሞት ቀጠሮ የለውምና ሁላችንም ደጉን እናስብ። ነፍስ ይማርልን። እጅግ ልብ የሚነካና አሳዛኝ መረጃ ደርሶናል። ከዚህ በመቀጠል አቀርብላችኋለሁ። እንግዲህ ከጀርባዬ የምትመለከቱት እጅግ ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ነጻነት እንግዲህ ከዚህ በፊት በጣም በርካታ ፊልምና ቲያትሮችን እንደሰራ እንደዚሁም ደግሞ በኢቢኤስ የቤተሰብ ጨዋታን ያቀርብ እንደነበረ ብዙዎቻችሁ ታውቃላችሁ። ነፂ እንግዲህ ከዚህ በፊት በነበረበት ህመም ምክንያት ወደ ህንድ ሀገርና እንደዚሁም ሌላም ሀገር ሄዶ ሕክምና አድርጎ መጥቶ ነበረ። ወደ ቀድሞ ጤንነቱ ቢመለስም አንዳንድ ፊቶቹ ላይ ወይ ደግሞ ተክለ ሰውነቱ ላይ ግን የሚታዩ ነገሮች ደግሞ ብዙም ያን ያህል ማለት 100% ጤነኛ እንደሆነ የሚያሳዩ ነገሮች አልነበሩም። በተለይ በቅርበት የምታገኙት፣ በቅርበት የምናገኘው፣ በቅርበት የምታውቁት፣ በቅርበት የምናውቀው እናየዋለን። ስናየው ብዙ ጊዜ የፊቱ ላይ ጥሩ ያልሆነ ፌስ ነበር ወይ ደግሞ ኖርማል የማንለው ጥቁረት ፊቱ ላይ አለ። ግን ያ የጤንነት ያልሆነ ይታይ ነበር። የሰውነት ቅርጽም እንደዛውና እጅግ በሚያሳዝን ሁኔታ ትናንትና ሌሊት ላይ ነው ያረፈው። ይሄንን ጠዋት አካባቢ ነበር የሰማነውና መረጃውን እንዳትለጥፉት ባካችሁ ይቆይ ተብሎ ብዙዎቻችን ልናቆየው ተገደን ነበር። ነገር ግን ያው ቀስ በቀስ መረጃዎች አንዳንድ እያሉ ወጥተዋል እና እነዛ የወጡት መረጃዎች ያው እጅግ የሚያሳዝኑ ልብ የሚሰብሩ ናቸው። ቤተሰቦቹ አሜሪካን ሀገር ስለሚኖሩ ባለቤቱም ሆነች ልጆቹ ስላልሰሙ እነሱ ከመስማታቸው በፊት እንዳይወጣ በሚል የተወሰነ ጊዜ እንዲቆይ
ምክንያት ሆኗል። ነገር ግን ያው ብዙዎቻችን ጋር እየተደዋወልን ነበርና ተደዋውለን ነገሩን ለማቆየት ወይ ደግሞ ሚዲያ ላይ እንዳይወጣ ለማድረግ አስበን ጥረን ነበረ። ነገር ግን ያሰብነው አልተሳካም። ብዙዎቻችሁ እንደምታዩት ምልክት ሊመስሉ የሚችሉ ነገሮች በቪዲዮ መልክ በተለያየ መልክ ተቀርጸው እየተለቀቁ ነበርና ያው ዞሮ ዞሮ መሰማቱ አይቀርም። ታዋቂ መሆን እንግዲህ አንደኛ ጥሩ ያልሆነው ጎን ይሄ ነው ማለት እንችላለን። ምክንያቱም እረፍታቸውም ህመማቸውም ድካማቸውም ተደብቆ አይቆይም። የተወሰነ ደቂቃ የተወሰነ ሰዓት ሊቆይ ይችላል። ነገር ግን ሙሉ ለሙሉ በምንለው ደረጃ ደግሞ ሊቆይ የሚችል አይደለም እና ነፂ ነፍስህን ይማረው ነው የምንለው። ከነፂ ጋር የነበረን ትውውቅ 1990ዎቹ ነው የሚጀምረው። እንግዲህ ፒያሳ አካባቢ ከበርካታ አርቲስቶች ጋር እንገናኝ የነበረበት ነበር። ነፂ እጅግ በጣም ከሰው ጋር ተግባቢ፣ ለጥበቡ ለሙያው ትልቅ ፍቅር ያለው እና በስራም በተለያየ አጋጣሚ የማይጠፋ የማናጣው ሰው ነበረ። በአንድ ወቅትም ኑሮውን ወደ አሜሪካ አድርጎ ነበረ፣ ግን ተመልሶ መጥቷል። ለምን? አሜሪካን ሀገር መኖር ከሙያውም ሊያርቀው እንደሚችል ስላሰበ ከሙያው ላለመራቅ በሙያ ውስጥ አብሮ ለመኖር ሲል እዚህ ኢትዮጵያ መኖር ከጀመረ ዓመታትን አስቆጥሯል። አገሩን ይወዳል፣ ህዝቡን ይወዳል፣ ሙያውን ይወዳል። ነፂ በዚህ ሁኔታ እንግዲህ በውስጡ በነበረው ህመም ትናንትና ማታ በነገራችን ላይ ፊልም አብረውት ሲሰሩ የነበሩ ሰዎች ነበሩ። ፊልም አብረውት ሰርተዋል። ቀረጻም ነበረ፣ ስቱዲዮም ያመሹ ነበሩ አብረውት። መጠነኛ ህመም ከመሆኑ በስተቀር ወይ ደግሞ ከወትሮ ያልተለየ አይነት ነገር ነው አየንበት የሚሉት እንጂ ይህን ያህል በአንድ ሌሊት ወይ በዛችው ቅጽበት ለሞት ያበቃዋል ብለን አላሰብንም ነበር ብለዋል። እንግዲህ ነፂ ከዚህ ዓለም በሞት ተለይቷል። ነፍስ በሰላም ትረፍ። የቀብሩንና ሌሎች ተጨማሪ መረጃዎችን እየደረስን ባለ ልክ በዛው ልክ አደርሳችኋለሁኝ። በተረፈ ይህን ገጽ ኮፒ ሊንክ ሼር በማድረግ እንግዲህ ለሌሎችም እንዲዳረስ አድርጉ። ነፂ ነፍስህ በሰላም ትረፍ እንላለን። መልካም ጊዜ ይሁንላችሁ። በሕይወታችን ማንደግማቸው ሰዎች አሉ። አንዴ ከፈጣሪ በሕይወታችን ትልቅ ተደርጎ ይሰጡንና ካጣናቸው ልንመልሳቸው ማንችላቸው። ሰማይ ዝቅ ቢል ምድር ብትከፈት ለዚህ አይነት ሰዎችን ዳግም አናገኛቸው። እጅግ የሚከብደው አለማግኘታችን አይደለም፣ የእነሱ ትዝታ ግን ዳግመኛ ተመላልሶ ውስጣችን ማቃጨሉ ነው። እጅግ በጣም አሳዛኝ ዜና ተሰምቷል። ተወዳጁ አርቲስት ነፃነት ወርቅነህ ህይወቱ አልፏል ተብሏል። ነፃነት እንግዲህ ባደረበት ድንገተኛ ህመም ነው ህይወቱ ሊያልፍ የቻለው ማለት ነው። እንግዲህ ሰው በበርካታ ስራዎች በተለይ በኢቢኤስ ቴሌቪዥን ላይ ሁላችንም እናውቀዋለን። ከዛ በተጨማሪ በፊልም ስራዎቹ ተወዳጅና ታዋቂ የነበረው ነፃነት ወርቅነህ እንግዲህ በድንገተኛ ህመም ህይወቱ እንዳለፈ እየተነገረ ይገኛል ማለት ነው። ነፍስ ይማር ማለት ፈልጋለሁ። ለቤተሰቦቹ እንዲሁም ደግሞ ለወዳጅ ዘመዶቹ በሙሉ መጽናናትን እመኛለሁ። ለመላው ኢትዮጵያውያን ነፍስ ይማር። በጣዕሚ መሕዘኒ ሓበሬታ ዜና ዕረፍቲ ህቡብ ስነ ጥበባዊ ነፃነት ወርቅነህ ካብዚ ዓለም ብሞት ተፈልዩ። ኣቕራቢ መደብ ኣብ ቴሌቭዥንን ተዋሳይን ብካልእ ስነ ጥበባዊ ስራሕቲ ዝፍለጥ ዝነበረ ፍልጥን ፈትውን ስነ ጥበባዊ ነፃነት ወርቅነህ ብዝሓደ ረሕማ ብሃንደበት ካብዚ ዓለም ብሞት ተፈልዩ። ኣብ ቴሌቭዥን ቲቢኤስ ንነዊሕ ዓመታት ዝመሓላለፍ ዝነበረ ናይ ቤተሰብ ጨዋታ መደብ ኣዳላውን ኣቕራብን ዝኾነ ነፃነት ወርቅነህ በዓል ሓዳርን ኣቦ ሰለስተ ቆልዑ ነይሩ። ነሰድሮን መሳርሕቱን ኣድነቕቱን ድማ ጽምዓ ተመነ። ጋይስ በእውነት ማመን አልቻልኩም። በፍጹም በቃ ማመን አልቻልኩም። ነፃነት ህይወቱ እንዳለፈ አሁን መረጃዎች ወጥተዋል። በእርግጥ መጀመሪያም መረጃውን እስከ ማረጋገጥ ድረስ እንጂ አካባቢው ያለ ሰው በውስጥ መስመር መረጃ አጋርቶ ነበረ እና አሁን ይፋ በሆነ መልኩ ህይወቱ እንዳለፈ ተሰምቷል። በጣም ልብ የሚሰብር ነው። ያው ብዙዎቻችሁ እንደምትወዱት ደስ እንደሚላችሁ አውቃለሁ እና ህይወቱ አልፏል። ምንም ማድረግ አይቻልም። እግዚአብሔር ነፍሱን በአጸደ ገነት ያኑረው።